የሸቱ መለሰ ጉዳይ ዶንኪቲዩብ የዶንኪቲዩብ ጉዳይ የሸቱ መለሰና የዶንኪቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አብኛለሁ ወንድሜ አብኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ፣ በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግርህን ሐላል አድርገው። እውነት ነው ወንድሜ እውነት። በጣም ሳይድ ደግሞ ታደርጋለህ፣ ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ህዝብ የለም። እኔ ምንም ብዬ አረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እሸቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? እሸቱ ለአንድ ለራሱ ዩቲዩበር የፈለገውን ነገር ልክ እንደ አቤል ወይ ነው አለች ወይንም ደግሞ እንደ ሌሎቹ ዩቲዩበሮች የፈለገውን ነገር ያንቀሳቀሰ ቤተሰቡን ይዞ መኖርና መስራት ይችላል። በነገራችን ያልተረዳችሁት ሁሌ እናንተ አይምሯችሁ ዶንኪቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ያሰናበት ወንድማችን እሸቱ ወይንም ደግሞ ኮሜዲያን እሸቱ ዶንኪቲዩብ ላይ አብዛኞቹ ኢትዮጵያኖች ታውቁታላችሁ። ሚኒማም 80 ሚሊዮን ህዝብ ዶንኪቲዩብ ያላየ የለም ብለን አናስብም። ታዲያ ምን ነበረ ዶንኪቲዩብ ላይ የነበረው? እሸቱ ማን ነው ብለን ስናስብ እሸቱ ኮሜዲያን ነው። እሸቱ መለሰ በዶንኪቲዩብ በራሱ ዩቲዩብ ቀርቦ ችግር ገጥሞኛል ማለቱን ተከትሎ አብዛኞቹ ተቃውሞ እያስነሳን እንገኛለን። ምን አደረገ የሚለውን አብረን እናየዋለን። ቪዲዮዎችን እንይና የራሳችሁን አስተያየት ትሰጣላችሁ፣ እኔም የራሴን አስተያየት እሰጣለሁ። ርዕሳችን እንግዲህ ይሄ የእሸቱ መለሰ ጉዳይ ዶንኪቲዩብ የዶንኪቲዩብ ጉዳይ የእሸቱ መለሰና የዶንኪቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን እና በእውነት ነው የምነግርህ መርዳትና ማገዝ ምን ማለት ነው የሚለው በእነዚህ ሁለት ቃሎች መካከል ያለውን መሰረታዊ ልዩነት ልናስረዳበት የምንችል አንድ ኩንስነስ መስፍን፣ አንድ ሀያል ሚዲያ ሰው፣ አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናውቀዋለን እንጂ አንድ ስራ ለመስራት ያለው ውጣ ውረድ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርሳታይል ፉሊ ቨርሳታይል የሆነ ልጅ ትናንትና መልእክት እኔ የለውም ማስመሰል አለ። እኔ አድማጮችን በጣም የሚያከብር ነኝ። አልቅሻለሁ። አሁን ያልቀስኩ ለምንድን ነው? እዚህ ማይክ ጋር ደርሼ ስሜቴን የምገልጽበት ሰዓት አይገኝም። ዓርብ ዕለት ክፈቱ መጥቼ ማታ ክፈቱልኝ ብላ አህዱ ይከፍትልኛል። አይከፍትልኝም። ቅዳሜ መጠበቅ ነበረብኝ። እሸቱን ካላገዝን ባንክ አይደለንም። እሸቱን ካላገዝን አየር መንገድ አይደለንም። እሸቱን ካላገዝኩ ሰው አይደለሁም። እሱ በዚህ አግዘኝ ብሎ ቢጠራኝ ከሆነ ነው የምነግርህ። እዚህ ቦታ ሲያብረኝ ሂድ ቢለኝ አብሬ ሄጄ የዛ አሁን ስኖት እርዳታ በሱ ምትክ ያለቃል እኔ እወድቅለታለሁ። የዛ ስፖንሰር የሚደረገው እወድቅለታለሁ። ለምን 60 ባለሙያዎችን ይዞር የሚሰራውን ስታይ ከአዲስ አበባ በአራቱም አቅጣጫ የኢትዮጵያ ግዛቶች ውስጥ ያን ያህል ሰራተኛ አስከትሎ ወደዛው አሜሪካ ያንኑ ማይክ ይሄ ነው እኮ ከዚህ በፊት አውርተናል። ሚዲያ ላይ ስትሰራ ስለ ቢቢሲ መናገር ሁላችንም እንወዳለን። ስለ ሲኤንኤን መናገር ሁላችንም እንወዳለን። እያንዳንዷ ፕሮግራም የባለሙያ የተለያየ ባለሙያ ገንዘብ የወጣበት ገንዘብ የፈሰሰበት ነው። ይሄንን የሚያደርግ ልጅ ነው። አንድ ፕሮግራም እሱ የሚያቀርባት ይሄን ሁሉ ደክሞ ነው። ስለዚህ ወደፊት ምን መክረው ምንድነው አሁን እንደገና የበተናቸው ልጆች ወደ ሙያቸው አስገብቶ እንደገና ማደራጅቶ ስራ ፈጥሮ ወደፊት ከጎን ሌላ አይነት ነገር ይሄ ከዚህ ስራ እንደወጣ አልፈልግም። አሁን የሚሰራበት መንገድ እንዲስተጓጎል አልፈልግም። ይሄን እየሰራ የበለጠ ደግሞ ድርጅቱን የሚያግዝበት ሌላ አይነት አባባል ገብቷል። እንደዚህ በማሰብ ከባለሙያዎች ጋር ስለሚሰራ ይሄን ይደርስበታል። በዚህ ደቂቃ ማለት የሚቻለው ማገዝማ እሸቱ መለሰን ነው።
እሸቱ መለሰ በኢትዮጵያ ምድር ካሉ ምርጥ ሰዎች አንዱ ነው። ማን የሥራ ዕድል የሚፈጥር አሁን ላይ በዋልድባ ቢሄድ በሰሜን ወሎ መቄት ወረዳ አቡነ አሮን ሂዶ ቢያስተዋውቅ ገዳማቶችን በየትኛውም አሜሪካ ቤተክርስቲያን ቢያሰራ ለቤተክርስቲያን ያለማስታወቂያ ክፍያ የሚሰራ ብቸኛው ሰው ነው። በየትኛውም ቤተክርስቲያን ሲሳተፍ ውሃ የሌላቸውን ውሃ እንዲገባላቸው የሚያደርግ እሸቱ መለሰ ነው። ዛሬ ላይ ተነስተው እሸቱ ልመና ጀመረ፣ እስኪ ኤአይ የምታሰለጥናቸው ሰዎች አንተ ለራስህ ኤአይ ሰልጥነህ ሀብታም ሁን እያሉ የሚተቹት እሸቱ መለሰን ራሳቸው የማይበቁ ለሰው የማያዙ ናቸው። እሸቱ እኮ ለራሱ ይሆናል። እሸቱ እኮ ለራሱ አንዲት ቪዲዮ ኤዲቲንግ እየለቀቀ ቢኖር ዩቲዩብ ይከፍለዋል። ኢቨን ራሱ እስካሁን የሰራው ዩቲዩብ ቻናል ብቻ በቀላሉ ህይወትን ማኖር ይችላል። እሸቱ መለሰ የሚደገፈው ሰራተኞቹን እንዳይበትን እንጂ ለሱ አይደለም። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አምኛለሁ ወንድሜ አምኛለሁ። በቃ የኢትዮጵያ ህዝብ ይርዳኝ፣ የመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሀላል አድርገው። በቃ ችግርህን ሀላል አድርገው። እውነት ነው ወንድሜ፣ እውነት ነው። አንተ ነህ የተረዳኸኝ ወንድሜ። እውነት ደሞዝ ከፈልኩ ስል ጡረታ አለ፣ ጡረታ ስል የስራ ግብር አለ፣ በዚህ ባንኩ፣ በዚህ ቤት ኪራይ ወንድሜ አንተ ነው ተረዳኸኝ። እንዴ ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን? ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪ ቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ ሸልማለሁ። ግን እስከዛው እርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ 1071 97 63 387 አስገቡልኝ። 5ም 10ም። ግን አሁን ዶንኪ ቲዩብ ላይ ላይቭ ግቡ። ስልክ ይዤ መጥቻለሁ። ወንድሜ በጣም ነው የማመሰግነው። በቀልድ ምክንያት ትክክለኛውን መልእክት አስተላልፏል። የወርዱኝ ነው። እሸቱ ቢረዳ ተቃውሞ ሳይሆን ድጋፍ ነው የሚያስፈልገው። እሸቱ እስካሁን ጥሩ ነገሮችን ሲሰራ ነው የቆየው። ውሃ የሌላቸው ውሃ እንዲገባላቸው በሰሜን ወሎ አቡነ አሮን ገዳም ሂዶ ውሃ ይዘረጋላቸው እሸቱ መለሰ ነው። ማንም በነፃ ይህንን ያደረገ የለም። እሸቱ መለሰ ያጠፋው ነገር ምን አለ? ኤአይ እያሰለጠንክ ቪዲዮ ኤዲቲንግ እያሰለጠንክ አይደለ? ራስህ ሰልጥነህ ሀብታም እውቀት ማካፈል ምቀኝነት ያስይዛል እንዴ? ቪዲዮ ኤዲቲንግ ቢያሰለጥን ብዙ ሰዎችን አስተምሯል። አስተማሪ ደግሞ ምንጊዜም ይሳካለታል ማለት አይደለም። እሸቱ መለሰን የምትተቹ አቁሙ ማለት እወዳለሁ። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞህ አይባልም? አይዞህ እሺ ወንድሜ አንድ ነገር ልንገርህ። የኢትዮጵያን ሕዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። ከጥቂት ወራት በፊት ከባምቢ ጋር በነበራችሁ ኬስ የኢትዮጵያ ሕዝብ በጠቅላላ ይቅርታ ጠይቅ ሲልህ ኢግኖር አደረግ። ከዛ በጣም ሳይድ ደግሞ ታደርጋለህ። ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ህዝብ የለም፣ አንድ ህዝብ ነው ያለው። ሃይማኖቱ ቢበዛም ብሔሩ ቢበዛም ብዙ ነገር ቢበዛም ይሄ ህዝብ አንድ ህዝብ ነው። እንዲህ ተቆራኝቶ ነው የሚኖረው። አልሐምዱሊላህ ታቦታችን በሰላም ገባ የሚል ህዝብ መሀል የሆነውን ብቻ ሳይድ ማድረግ ከባድ ነው። ይሄ ለእሸቱ ብቻ ሳይሆን ለአብዛኛው የኢትዮጵያ ሃይማኖትን ጠርዝ አድርጋችሁ የኢትዮጵያን ህዝብ በራሳችሁ ጭንቅላት ብቻ ለምትለኩ ሰዎች ማለት ነው ይሄ። ሲቀጥል ግን 31 ሰው ከስራ ላባረር ነው ስል አይዞህ አልባልም ወይ? ወንድም አለም እንዴት አይዞህም በልህ? የኢትዮጵያ ህዝብ ባይዘዌ 31 ሺህ ሰራተኛ እንድትቀጥር ሊያደርግ የሚችል የምትፈልገውን ቪውም ሰፖርትም ሊያደርግክ ይችላል። ችግሩ ግን እሸቱ የይቅርታ ልብ አለው ወይስ የለውም በሚለው ላይ ነው። የኢትዮጵያ ህዝብ ተቀየመ፣ ህዝብ ተቀየመ። ህዝብ ሲቀየም ደግሞ ይቀጣል። በኢግኖረንስ ነው የሚቀጣው። ከባዱ ነገር ሰው የማያስተውል ሰው አንደርስታንድ የማያደርገው እሱን ነው እንጂ የኢትዮጵያ ህዝብ ባይዘዌ 31 ሰው ምናምን ጉዳዩ አይደለም። ሲቀጥል ደግሞ እነኚህ 31 ሰዎች መባረራቸው ምንም አይመስላችሁም ላልከው አለቃቸው ነው ችግሩ። እንዲባረሩ እያደረገ ያለው አለቃቸው ነው። የኢትዮጵያ ህዝብ በጣም አስተዋይ፣ ጠቢብ እና በችግርም በማግኘትም በማጣትም በህብረት የኖረ ህዝብ ስለሆነ በመከፋፈልና በመለያየት የሆነውን ልብ በማሞቅ ብቻ ማለት ነው ሌላኛውን መጉዳት አይደለም። ወንድም ሲታማ ለኔ ብለህ ስማ የሚል አባባል አለ። ሌላውን ስትጠሉ፣ ሌላውን ስትንቁ በትይዩ የዛን ሰው ወገን እየናቃችሁ የዛን ሰው የሃይማኖት ያልተመሳሰለውን ሰው ስትንቁ ወንድሙ ወይ እህቱ ወይ የሆነ ብቻ ሪላቲቭ
የምትሰድቡት ሃይማኖት ውስጥ የምትሰድቡት ብሔር ውስጥ የምትንቁት ነገር ውስጥ ሊኖር ይችላል። ሶ በዛኛው ጫማ ሆኖ ሲሰማችሁ ይጠላችኋል። ኢቫሉዌት ደግሞ ትደረጋላችሁ። ስትመዘኑ ደግሞ ቀላችሁ አትገኙ። ይሄ ለአንተ ብቻ አይደለም። ሶ ከመሰረቱ የሆነ ያበላሽው ነገር አለ። እኔ ስለዚህ አስተያየት መስጠት ፈልጋለሁ። ማተብ አድርጋ የምታስመስል ኦርቶዶክስ ናት። ያደረገችው ታማኝ ለመምሰል ነው እንጂ እቺ ልጅ ኦርቶዶክስ ሆና አይደለም ብዬ ገምታለሁ። እሸቱ መለሰ በሃይማኖት ገብቶ አንድም ሲተች አይቼም ሰምቼም አላውቅም። እኔ እሸቱን እከታተላለሁ። አይታችሁ ሰምታችሁ የምታውቁ ከሆነ አሳውቁኝ። ግን እኔ ባየሁት እስካሁን እሸቱ መለሰ የማንንም ሃይማኖት ሲጠላ አይቻል አላውቅም። የማንንም በሃይማኖታቸው ገብቶ ሰውን ሲተች አላውቅም። ባምቢ ሀበሻንም የተናገረበት ምክንያት ስተት ይሰሩና ያንን ስተታቸው ለማረም ወደ ቤተክርስቲያን መጠጋት አያስፈልግም። ስተትን አርሙ ወደ ቤተክርስቲያን መጠጋት እንጂ ስተት ሲፈጠር ወደ ቤተክርስቲያን ሲመች ወደ ውጭ መሆን አይቻልም ነው እንጂ ያለው። የማንንም ሃይማኖት ያልተናገረ ሰው ቢኖር እሸቱ መለሰ ነው። በእርግጥ ስራ ስትሰሩ ምቀኛችሁ ብዙ ነው። ይህንን እናንተ ታውቁታላችሁ። በእያንዳንዱ እናንተ ስትለወጡ ምቀኛ አይጠፋም። የሚያበረታታችሁ እንዳለ ሁሉ ምቀኛ አይጠፋም። ከነዚህ ምቀኞች ውስጥ አንዷ እሷ ናት። ሌሎችም አሉ። ባምቢ ሀበሻ መጨረሻ ላይ የምትናገረውን ትሰሙታላችሁ። የእናቴ ጸሎት ነው ብላለች። ሀበሻ እንግዲህ አይግጠምህ እንጂ ምንም እንኳን ሳታደርግ የሆነ ነገር ከደረሰ የኔ ሀዘን እያለ ይቀጥላል እና ትሰሙታላችሁ። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እዚህ ላይ ምን ታስተውላላችሁ? እኔ አንተ አይደለሁም ብላ ለቅዱስ ገብርኤል ነው ነግራለች አለች። እግዚአብሔር ለበቀል የሚዘጋጅ ሳይሆን ለምህረት የሚዘጋጅ ነው። ባምቢ ሀበሻን በደላት ብሎ ወርዶ እሸቱ መለሰን የሚበቀል አምላክም መላእክትም የለን። ምናልባት ያንቺ እምነት ሌላ ከሆነ አናቅም። ተበቀይ አምላክ ያለሽ ከሆነች አናቅም። የትም ቤተክርስቲያን ሄደሽ እንትናን ጣልልኝ ብትይ እግዚአብሔር አይሰማም። ልቦና ስጥልኝ ስትይ ነው እግዚአብሔር ሊሰማ የሚችለው። እሸቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችም ወደ ቤተ ክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢያቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢያተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች።
ከቤተ ክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተ ክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላውቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተ ክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተ ክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተ ክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተ ክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታደርጓቸዋላችሁ። የቤተ ክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተ ክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ ለካ ደነዝ አይልም ሰባኪ። በመጨረሻ አሁን ተበርሲሳን አከብረው ነበረ። መጨረሻ ላይ የተናገረው ቃል ግን ደስ የማይል ነው። ሀበሻ ስትወድቅ ነው ኃጢአትን የሚያበዛው። እሸቱ በዛን ሰዓት በተናገረበት ወቅት ይህንን ወጥቶ ማስተላለፍ ሲቻል፣ ዛሬ ላይ ሲወድቅ ግን ይህንን መልእክት ለማስተላለፍ መፈለግ ምን እንደሆነ አይገባኝም። እሸቱ መለሰን የደገፍኩበት ምክንያት እሸቱን ስለማውቁ አይደለም። የማይታወቁ ገዳማትን የማይታወቁ ቤተክርስቲያናትን ሂዶ ለህዝብ አስተዋውቆ ሲያሰራ ስላየሁኝ ነው። ኮሚሽን ለተባለው ደግሞ ማንኛውም ከቲክቶከር እስከ ዩቲዩበር እሸቱ አልሰራውም ነው የሚለው። አላቅም እንግዲህ ያሰራባቸው ቤተክርስቲያን ገዳማት ወይም ቤተክርስቲያናት ነው ይህን መረጃ ሊያውቁ የሚችሉት እንጂ ቤተክርስቲያንን መነገጃ ያላደረጋት ፍጥረት የለም። ከኦርቶዶክስ እስከ ፕሮቴስታንት ማስታወቂያ በመቀበል ማስታወቂያው ስንት ቢሆን ጥሩ ነው? 80-75%። ይሄ ሁሉ በሚሆንበት ሀገር እሸቱ ዛሬ ስለወደቀ ተነስቶ መጨፍጨፍ አስፈላጊ ነው ብዬ አላስብም። አሁን ተበርሲሳም ቢሆን ተሳስቷል ከሚሉት ውስጥ አንዱ ነኝ። ሰው ሲወድቅ ለምንድን ነው አብረን ጫን ምን እንደዚህ ባናደርግ ጥሩ ነው ባይ ነኝ። በዛው አንድ ነገር ልንገራችሁ። እሸቱ ለራሱ ዩቲዩበር የፈለገውን ነገር ልክ እንደ አቤል ወይ ነው አለች ወይንም ደግሞ እንደ ሌሎቹ ዩቲዩበሮች የፈለገውን ነገር ያንቀሳቀሰ ቤተሰቡን ይዞ መኖርና መስራት ይችላል። በነገራችን ያልተረዳችሁት ሁሌ እናንተ አይምሯችሁ በትንሽ ነገር ቶሎ ጭፍልቅ ስለምትሉ ነው እንጂ የሆነ ስለምትረሱ ነው እንጂ እሸቱ ፋሚሊውን ቤተሰቦቹን ይዞ በሚሰራው ዩቲዩብ በሚያንቀሳቅሰው ነገር ላይፉንም ቤተሰቡንም መርቶ ዘና ብሎ ቀብረር ብሎ መኖር እንደሚችል እንዳትዘነጉት። ዛሬ ወደ ሚዲያ መጥቶ እናንተን ሲጠይቃችሁ ወይም ደግሞ ሲል ሌላ ቤተሰቦች አሉ፣ ሌላ ቤት ውስጥ የተቀመጡ በጣም ብዙ ቤተሰቦች ልጆች ቤተሰብ የሚያስተዳድሯቸው ቤተሰቦች እነሱን ላለመበተንና እነሱን ስራ ላለማሰጣት መጥቶ ጠይቋል። ስለዚህም አንዳንዴ ማስተዋል አለባችሁ። አዎ ዩቲዩብ እንደበፊቱ አይደለም። ለምን በቃ ምቀኛ ህዝብ በዝቷል ሶሻል ሚዲያ ላይ እንደምታውቁት ነው። በጣም ምቀኛ ስትሉ ይኸውላችሁ ጋይስ፣ ሰውን መተቸትን ከዘለፋ ጋር ታያይዙታላችሁ። ሰውን መናገር ደብን ታያይዛላችሁ። የሆነ ጥፋት ስታዩ ጥፋት ነው ብለህ ስትናገረው ላይ ጠልተው በፍጹም እሸቱን ጠልቼው አይደለም። የዛኔም ስናገር የተናገረበት ወይ ስላልተመቸኝ ነው እንጂ የተናገረው ነገር ትክክል ነው ብያቸዋለሁ። የተናገረው ነገር እሸቱ ትክክል ነው፣ ግን የተናገረበት ወይ ትክክል አይደለም ብዬ ነው ያልኩት። ምክንያቱም አንዳንዴ የምታልፏቸውና የማታልፏቸው ሰዎች አሉ እንጂ ትክክል ነው። የሁላችንም ሰዎች የሁላችንም አስተያየት ኮመንት ላይ የምንናገረውን ነገር እሱ ትልቅ ኢንፍሉዌንሰር ወይም ደግሞ ዝነኛ ሰው ስለሆነ ስለተናገረው ጫና ደረሰበት ከሱ ይሄንን መልዕክት አንጠብቅም በሚለው ነው እንጂ የሆነ ነገር ያለው ነገር አይደለም። እሸቱ ገንዘብ ይወዳል። ገንዘብ የሚጠላ ማንም ሰው የለም። እኔ እንደውም አንዲት እዚህ ይለኛል ምን ብዬ እንደተናገርኩ ታውቃላችሁ? በጣም የገረመኝ ነገር ልንገራችሁ። ከሚስቱ ጋር ነው ብዙ ጊዜ ማስታወቂያ የሚሰራውና አየሁትና ከሆነች ጓደኛዬ ጋር ነው እያወራል። እሸቱ ግን ቱማሽ ገንዘብ ይወዳል። በስመ አብ ወልድ። እንደው ይሄን የማስታወቂያ ስራ እንኳን ለሌሎቹ ለቢሮ እዛ ውስጥ ለሚሰሩ ልጆች ቢሰጥስ? ከሚስቱ ጋር ቁጭ ብሎ ይሄን ማስታወቂያ እንዴት ይሰራል? ወይ እሱ ከሌላ ሰው ጋር ለምን አይሰራም? ለምንድን ነው እንደዚህ? እንደ ሀሳብ ነው ያወሩት። ባይዘዌ ከጥላቻም ከምንም አይደለም። ምናልባት የስራ ፍላጎቱ የጨመረ ሰው ሊሆን ይችላል ምናምን ብላ ግን የሆነ የምትሉት ነገር አለ።
የምትታዘቡ ነገር አለ። ምን ነው ጥንቅቅ አድርጋ እውነቱን የተናገረች ብትኖር ይች ልጅ ናት። እንዴት ካላችሁኝ ባምቢ ሀበሻ የተናገረበት መንገድ እንጂ ድርጊቱ ትክክል እንዳልሆነ እኔም አመኛለሁ። እሱ የተናገረበት መንገድ ነው ትክክል ያልሆነው ነው ያለችው። በዛን ሰዓት ትችቱ ሁሉ ነገር ደርሶበት ሀበሻ አይጥላችሁ፣ ገዝግዞ ነው የሚጥላችሁ። ከዚህም አንዱ እግረኛው ሚዲያ ነው እሸቱን ካሳጡት ውስጥ የሚመደበው ብዬ ነው የማስበው። እንግዲህ ተሳስችም ከሆነ ይቅርታ ማለት እወዳለሁኝ። እና እሸቱ ገንዘብ ይወዳል፣ ምንም ጥርጥር የለውም። ገንዘብ በጣም የጓጓል። እንዴት ካላችሁኝ አርቲፊሻል ኢንተሊጀንስ ስልጠና ብሎ በሀገር አቀፍ አርቲፊሻል ኢንተሊጀንስ ስልጠና ማን ይሰጣል ከተባለ ትክክለኛ ላይሰንስ ያላቸው ወይም እንደ ኢንሳና ሌሎች መስጠት እያለባቸው እሱ ዘው ብሎ ሰው ወቅታዊ ጉዳይን ነገር ታርጌት አድርጎ ወደዛ ሄዶ አብዛኞቹ እንዲበላ አድርጎታል። ይሄንን በጊዜው ተተችቷል፣ በደንብ አድርጎ ተነግሮታል። ደግሞ እኮ ማለት በጊዜው የተባለው ነገር ዛሬ ላይ እያመጡ እንደበቀል የሚናገሩት ነው ትንሽ የሚያናድደው። ኤኒዌይስ እንደዚህ ትክክል አይደለም ብዬ አስባለሁ። 6.1 ሚሊዮን ዶላር ዶንኪ ቲዩብ ሰብስቧል። ለአሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪ ቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪ ቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪ ቲዩብ ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪ ቲዩብ ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪ ቲዩብ የከፈላችሁት ነገር አለ? አካውንታችን ውስጥ ያስገባችሁት ገንዘብ አለ? እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ ልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። የጥቁሯ ማርያም ካህናት መተው እዚህ ድረስ እውነቱን ተናግረው ሄደዋል። በጥቁሯ ማርያም ቤተክርስቲያን ስራ ዙሪያ ዶንኪ ቲዩብ ድንቡሎ ሳንቲም አልተከፈለውም ብለው ተናግረው ሄደዋል። በዚህ አጋጣሚ የምወደውን ማከብረውን ብንያምንም እጠብቃለሁ። ከመቄዶንያ ከ150 እስከ 200 ሚሊዮን ብር በ3 ቀን ሰብስበናል። ታዲያ ዶንኪ ቲዩብ ኮሚሽን ተከፍሎታል? ፐርሰንት ተይዞለታል? በክፍያ ደረጃ ለዶንኪ ቲዩብ የተከፈለ አንድ ብር አለ? እጠብቃለሁ። ወንድሜ ብንያም ዶክተር ብንያም በለጠንም እጠብቃለሁ። ይሄ እንዲወራ አሁን ላይ የምፈቅደው ለምንድን ነው ካላችሁ ዶንኪ ቲዩብ ቀጣይ ለሚሰራው ስራ ሰዎች እምነት እንዳያጡ፣ የሚሰጡት ገንዘብ ምን ላይ እንደሚያድር እንዲያውቁ። ስንት ብር ሰጣችኋል? ተተኪ ወጣቶች ደግሞ ከስር የሚመጡ ወጣቶች ደግሞ ሚዲያ ላይ ማገልገል ሲባል እንዴት ነው የሚገለገለው የሚለውን እንዲረዱ ነው። እና እጠብቃለሁ። አሁን እውነቱን ወጥተው ካልተናገሩ፣ መግለጫ ካልሰጡ በትክክል ኮሜዲያን እሸቱ ገንዘብ ተቀብሏል ማለት ነው። ማረጋገጫው እሱ ነው። ይሄንን ቪዲዮ ሪከርድ አድርጋችሁ ለሚመለከታቸው አድርሱልን። ይሄንን ቪዲዮ ሼር አድርጉልን። ከኢትዮጵያዊ ጃንደረባ ትውልድ መግለጫ እንጠብቃለን። ከመቄዶንያ መግለጫ እንጠብቃለን። ከብፁዕ አቡነ ቴዎፍሎስ መግለጫ እንጠብቃለን። ከብፁዕ አቡነ በርናባስ፣ ከብፁዕ አቡነ ዲሜጥሮስ፣ ከለንደን ጸራ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ፣ ከጥቁር ውሃ ማርያም፣ ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ፣ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪ ቲዩብ ስንት ብር ተከፍሏል? የሰራውባቸው ቤተክርስቲያኖች ምላሽ ይስጡልኝ እያለ ነው። ኤኒዌይስ ከህዝብ ጋር እንደዚህ አድርግ ያለው እንደዚህ ምናምን ብያለሁ እንደዚህ ምን ብያለሁ ሳይሆን እነሱም እውነታ በርግጥ ሲያወጡ ጥሩ ነው ለህዝቡ። አንዳንዴ ህዝብ እውነታውን ሲሰማ ጥሩ አመለካከት ወይም መጥፎ ሰርቶ ከሆነም ትክክል እንዳልሆነ እንዲያውቅ ያደርጉታል። አሁን እሸቱ ስለወደቀ እዛው ላይ ማለት የለብንም ባይ ነኝ። በሌላ አንደግፈው ማለት አይደለም፣ በብር እንደግፈው ማለት አይደለም። ግን ዩቲዩብ ቻናሉን ለምሳሌ መጥፎ መረጃዎች ተሰራጭተውበት እሸቱን ጠልተው ትርቀው ከሆነ እሸቱ ከዛ ስተቱ ተመልሶ ስተቱን አስተካክሎ በዩቲዩቡ እንደ ድሮ ተወዳጅነቱ እንዲቀጥል እፈልጋለሁ። እናንተስ ምን ትላላችሁ? ተሳስቷል ወይስ አልተሳሳተም?
ዶንኪቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ወንድማችን እሸቱ ወይንም ደግሞ ኮሜዲያን እሸቱ ዶንኪቲዩብ ላይ አብዛኞቹ ኢትዮጵያኖች ታውቁታላችሁ። ሚኒማም 80 ሚሊዮን ህዝብ ዶንኪቲዩብ ያላየ የለም ብለን አናስብም። ታዲያ ምን ነበረ ዶንኪቲዩብ ላይ የነበረው? እሸቱ ማን ነው ብለን ስናስብ እሸቱ ምርጥ ኮሜዲያን ነው። የኢትዮጵያ ምርጥ ኮሜዲያን ማለት ነው። ሰዎችን ያዝናናል፣ ያስቃል፣ እንደዚሁም ደግሞ ህፃናቶች ላይ ሰርተዋል ማለት ነው። ኢትዮጵያ ሀገራቸውን እንዲወዱ፣ ሃይማኖታቸውን እንዲወዱ፣ ታዛዥ ለእናት ለአባታቸው ታዛዥ እንዲሆኑ አደረጋቸው ዶንኪቲዩብ ላይ። እኛ ደግሞ ልጆቻችን ምግብ አልበላም ሲሉ ስልክ የምንሰጣቸው ዶንኪቲዩብ ከፍተን ነው እንጂ ይሄ የውጭ ፊልም ምናምን አይደለም። ይሄንን ዶንኪቲዩብ እያዩ ያደጉ 2-3 ልጆች አሉኝ። እኔ እሸቱ ባለውለታዬ ነኝ እያልኩ ነው። ከዛ ባሻገር ደግሞ በዚህ ሰዓት አሁን እንኳን ቆሜ በማወራበት ሰዓት ለራሱ ህይወት የኖረ ልጅ አይደለም። አብዛኛውን ጊዜ ቤተክርስቲያን ያስራል፣ ገዳማት ይሄዳል፣ ያስራል። መልካም ነገሩ የበዛ እንደ ሰው ልጅ ስጋ የለበሰ ስለሆነ ድክመት ሊኖርበት ይችላል። እኛ ድክመቱን ሳይሆን ያየነው በህይወቱ 99% መልካም ነገር አለው። 1% እኔ ጋር ብትመጣ 50% ደካማ ጎኔ ነው የበዛው። 50% ምናልባት እናንተ ከረዳችሁኝ ጥሩ ነገር ይኖረኛል። እሱ ጋር ግን 99% ምርጥ ነገር አለው። ወንድም እሸቱ ወይንም ኮሜዲያን እሸቱ ዛሬ ይሄንን ዜና ከሰማው በኋላ እግዚአብሔር በሚያውቀው ዮናታን እና መላ ሰራተኞቻችን ላንተ አለንልህ፣ በጠራህን ሰዓት አቤት ብለን እንመጣለን እያልኩ ነው። መጥፎውን ከማየት መልካም ጎኑንም አይተን ጥሩውን ነገር መከተል የመሰለ የለም ማለት ወዳለሁ። ላይክ ኤንድ ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰባችን ይሁኑ።